እና አሁን ከሱስ ወጥቻለሁ፣ ስራ ጀምሬያለሁ፣ ታሪኬን ቀይሬዋለሁ። አሁን አባቴን ለማስደሰት ታሪካችንን ለመቀየር ደግሞ እየሮጥኩ ነው ያለሁት። በዚህ ሰዓት ላይ ግን ላጣው ነው። አላመንኩም እሱ መሆኑን። እንባዬን መቆጣጠር አቃተኝ። ወንድሜ ከኋላ ነበር ሻንጣ ይዞ እየሮጠ መጣና ጎተተኝና እኔ ከሱ ፊት ለፊት ወደ ዞር ወዳለ ቦታው ወስዶ ራስና ጠንክር፣ እሱንም አታሳምመው፣ በርታ ብቻ እናርከው ዋጥ አርገው አለኝ። ወንድሜ ያስረከበኝና ወንድሜ ተመለሰ። እኔና ይህች ልጅ በሚኒባስ ውስጥ ጭነን ይዘነው መጣን። ሚኒባሱ ገጭገጭ ባለ ቁጥር እያለ ይጫዋል። ወደ ደብረዘይት ይዘነው መጣን። ደብረዘይት ወረድን። ወደዛች ወደ ጨለማዋ ቤታችን ይዘነው ገባን። ያቺ ምላስ የምታክለው ፍራሽ ላይ ተኛ። የሚተኛው በአንድ ጎኑ ነው። በዚህኛው ጎኑ ከተኛ ይፈነዳልኝ። በዚህ ጎኑ ነው የሚተኛው። ሩዝ ምናምን ትንሽ እንደዚህ አይነት ነገር ነው የሚበላው። መስራትም አቃተኝ። ማለት ለውጥ ሁላ ትርጉም አጣብኝ። በቃ አንድ አሳየው እፈልግ የነበረው ለሱ ነበር። ይሄን ለውጥ የሆነ ቦታ ደርሼ ባየኝ ምለው ለሱ ነበር። እኔ ገና ወልጄ ትልቅ ቦታ ደርሼ አይቼ እንደሚሞት ነው ማቀው አባቴ። የዛን ሳለ እንደዚህ እንደሚያጋጥመው አላቅም። ቆየን እዛ። በየቀኑ ቀን እንቆጥራለን። አሁን 60 ቀን ቀረው፣ 59 ቀን ቀረው፣ 58 ቀን ቀረው። በየቀኑ እንቆጥራለን። 90 ቀን ከ90 ቀን በኋላ አባቴን አላየውም ነው ብለው እሱም እንደሚሞት ነው የሚያውቀው። እና ከሞትኩኝ እንደዚህ ነው የምትቀብሩኝ እያለ ነው የሚያወራል። ይወራል ቤት ውስጥ ያለው ነገር። እኔ ስራ መስራት አቅቶኛል። እሷ የምትሰራው እንትኑን ብቻ ነው፣ የሰው ቤቱን ብቻ ነው። ገቢ የለም። የቤተሰባችን ገቢ የአባቴ ጡረታ ነው ያላችሁ 900 ብር አካባቢ። በቀን 24 ጊዜ ነው አንስቼ ማስቀምጠው። ይሄ ለሰከራ ምናምን ይቀመጣል። ሲቀመጥ ደም ነው የሚወጣው ከውስጡ። ሰውነቱ በጣም ይከብዳል። ሌላው ሰውነቱ አልቋል። ይሄ ግን እብጠቱ ብቻውን ማንሳት በጣም ይከብዳልና በየሰዓቱ ነው እያነሳው ማስቀምጠው። በየሰዓቱ ስል ሌሊትም እንደዛው ነው። 12 ሰዓት፣ 1 ሰዓት፣ 2 ሰዓት፣ 3 ሰዓት፣ 4 ሰዓት፣ 5 ሰዓት እያለ ይነካል። እንቅልፍ የሚባል ነገር የለም። ሌሊቱን ሙሉ ከሱ ጋር አብሬው ነው ማድረው። ጧት ሊነጋጋስ አካባቢ ብቻ እኔን ከደን አደርጋለሁ። ድጋሚ ብሎ ሲጮህ እነሳለሁ። ሰውነቱን ይበላዋል ካንሰሩና ድጋሚ ያነሳዋለሁ፣ አስቀምጠዋለሁ። እንደዛ እያለ ቀናትን እየቆጠርን ህይወት ይገፋ ጀመር ማለት ነው። በዛ ውስጥ ግን አልፎ አልፎ ስትሪንግ አርቱን ከተከታለሁ እና ከለታት በአንድ ቀን አንድ ጊታር ሰርቼ ሚስማሩን ገና መትቼ ክራ አላለበስኩትም። አባ እንዴት ነው ይሄ ነገር አያምርም አልኩት። እንደዚሁ ተደግፏል። እንግዲህ 2 ወራት ሆኖታል እኛ ጋር እንዲሁ ተደግፏል። አያትና እንደው ዳኝ ማለት አንተ ይሄን መቀጥቀጥተ ተማሪዎችን ብታስጠና አለኝ። ድሮ ትዝ ይላል አለኝ 9ኛ ክፍል 10ኛ ክፍል እያለ ተማሪዎችን ስታስጠና ያ ሁሉ ተማሪ ስብስብ ብሎ ነበር እኮ የሚያዳምጥ። አንተ እኮ ማስጠናት ብትጀምር ተማሪው ይሰበሰባል፣ አንቺ ደግሞ ቁጭ ብለሽ ገንዘብሽን ማቁጠር ነበር አላት። ነው እንዴ አልኩኝ። ከዛ በነጋታው ዋይት ቦርድ ገዛልኝ። ትንሽ ዋይት ቦርድ ጎሮና ነበር ጊዜው። ትምህርትም ቆሟል። ዋይት ቦርዷን ቤት ሰቀልኳት። ኤክስትሪም መጽሐፍቶችን ገዛልኝ ከ900 ብር ከጡረታው ላይ። እነዛ መጽሐፍቶች ቀን ቀን አነባለሁ፣ ማታ ማታ ዋይት ቦርድ ላይ በቃል ይጽፋቸዋለሁ። እሱ ያ አመመኝ ሲል ደግሞ ጎንበስ ብዬ አሸት አደርገዋለሁ። የሆነ ሰው ሲያሽ የሚሰማ ደስ የሚል ስሜት አሸት አደርገዋለሁ ህመሙ እንዲረሳ። በቀኝ እጄ ደግሞ ዋይት ቦርድ ላይ ጽፋለሁ ማለት ነው። አሁንም ሲጮህ በግራ እጄ አሸት አደርገዋለሁ፣ በቀኝ እጄ ደግሞ ዋይት ቦርድ ላይ ጽፋለሁ። ዋይት ቦርድ ላይ እየጻፍኩ ማድረበት ምክንያት እንግዲህ 2 ነው። አንድም አልተሸነፍኩም፣ አሁንም እውቀቱ አለኝ፣ አሁንም ብቃቱ አለኝ ነው። ሁለተኛውም ደግሞ ህመሜን ረሳ ዘንድ ነው። በቃ ስጽፍ ህመሜ ትዝ አይለኝም። ተማሪዎች እንዳሉ ነው የሚሰማኝ። እያስተማርኩ ነው በእኔ ቤት። በቃ ፋዘር ዘቁጭ ብሎ ያራስ እሱ ፍራሽ ስር ነው፣ ከሱ ግድግዳ ስር ነው እሱ የሚተኛው። ግድግዳው ላይ ዋይት ቦርድ አለ። በቃ እኔ እዚህ ጋር ቆሜ እንዲጽፋለሁ፣ ጎንበስ ብዬ እሱን አሸት አደርገዋለሁ። ከዛ የተለያዩ የፊዚክስ ፎርሙላዎችን በቃል ይጽፋለሁ። ቀን መጽሐፉን አነባለሁ፣ ሌሊት መጽሐፉን እየጻፍኩ ነው ማድረው እያለ 89 ብለን ቀን እንቆጥራለን። እንግዲህ እንደነገርኩ 90 ቀን ስትሞላ ማታ ላይ ከባድ ሌሊት አሳልፈን እሱም እያለቀሰን እያለቀስኩ ጧት እሱም እንደማላየው እሱም እንደማያይ ነው የሚያስበው። ሌሊት ሙሉ እየመከረኝ አደረ። እንደውም ከመከረኝ ምክር አንዱ ማረሳው ገንዘብና እብድ ያዥ ይፈልጋሉ ዳኙ። ገንዘብና እብድ ካልተያዙ ሀገር ያጠፋሉ። ያዝ ማድረግ ይጠይቃል። የተለያዩ የህይወት ፕሪንሲፕሎችን እያጫወተኝ አደረን። በእንባን የተለያየ ነው ተቃቅፈን። አንገቱ ስር ነው የተኛሁት ይዛ ቀን። ጠዋት አይኔን ስገልጥ ግን አይኑ ቁልጭ ትላለች። አልሞተም። ተመስገን በስማ አለ አልኩኝ። ደስ አለኝ። ወዲያውኑ ደግሞ ከፋኝ። አሁንም ነገ ሊሞት ነው ብዬ ልሳቀቅ ነው። አሁንም ነገ ሊሞት ነው ብለን እየተጨነቀን እያዘንን 91 92 93 4 ወር አለፈን። 4 ወራት ተቆጠሩ። እየተሻላችሁ መጣው። እየባሰበት ግን አልሞተም። በአንድ ጎን ነው የሚተኛው። ሰውነቱ በጣም አብጧል። እግሮቹ ሁሉ ነገሩ ከስት ብሏል።
ብሮ አትሊስት እግሩን ማንቀሳቀስ ይችላል፣ ጮክ ብሎ ይናገራል። አሁን መናገር አይችልም፣ ቀስ ብሎ ነው የሚያወራው። 5ኛ ወር አሁንም አለ። 6ኛ ወር አለ። 7ኛ ወር ላይ ይደክም ጀመረ። እኔ መታገል ነበር፣ በእግዚአብሔር ትልቅ እምነት ስለነበረኝ ይፈውሰዋል ይድናል የሚል እምነት ነበረኝ። ትጸልይ ነበር? አዎ። መጽሐፍ ቅዱስ ላይ ደም የፈሳት ሴትዮ እንደተፈወሰች፣ አካለ ስንኩል የነበረው ሰው የሚያናውጠው ውሃ ውስጥ ኢየሱስ ክርስቶስ መጥቶ እንዳዳነው እነዛን ታሪኮች አንብቤ ስለነበረ ትልቅ ሆፕ ነበረኝ ይድናል የሚል እምነትና በፍጹም ነው አይሞትም ብዬ ነው የምከራከረው። እግዚአብሔርን ማምነው ነበር። ለምን ይህን ሁሉ መስመር አመጣኝ ታዲያ? ፋይናሊ 7ኛው ወር ልክ ከገባ በኋላ ደከመ። ብዙ መናገር አይችልም፣ አይበላም። ሰውነቱ ይለቃለ። ልብስ ልቀይርለት ሳውልቅ እጆቹ የሉ፣ ሰውነቱ የለም። ጉበት ነው ደግሞ መጥፎ ነው። እናቴ ደወለችልኝና በእኛ ባህል እንግዲህ በኢትዮጵያ ባህል ቤት አካባቢ ማታ ውሻ መጥቶ ካላዘነ ወይም ጅብ መጥቶ ካላዘነ ሰው ሊሞት ነው ይባላል። ዳኙ ማታ ውሻ መጥቶ ሲያላዘነ ያደረው አባት ሊሞት ነው። ስለዚህ አባት ላከዋለች። ሞቼ ነው ቆሜ ቢሞት እዚህ ቀብረዋል አልኳት። አልልክም አልኳት። እዛ ሰፈር እንዲመለስብኝ አልፈልግም። ብድር ተበድሮ መክፈል አቅቶት ሰዎች ሊደበድቡት ቤት ድረስ መጥተው ነበር። እኔን ቻይና ሲልክ የተበደራቸው ሰዎች ሁሉ ነገራችን ያጣንበት አካባቢ ስለሆነ እዛ አልቀውም፣ ሽንፈቴን አላሳያቸውም፣ እዚሁ ቀብረዋለሁ ብቻዬን አልኳት። ተከራከረችኝ፣ አልቻለችም። እዛ ደብረ ዘይት ውስጥ አንድ የሃይማኖት አባት አለ፣ መንፈሳዊ አባት። እሱ መጣና ለሊት በህልሜ እንደዚህ አይቻለሁ ብሎ መጽሐፍ ቅዱስ ጥቅሶችን ምናምን ያጣቀሰ አሳመነኝና ወደ ቤት ይዘነው እንመለስ አለኝ። ከአመታት በኋላ ወደ ድሬዳዋ ልመለስ ነው። ድሬዳዋ ተመልሼ አላውቅም። እሺ አልኩኝ። መኪና ተከራየን። መኪና ውስጥ ልናስገባው ስናስወጣው መራመድ አይችልም። ጎረቤት ምናምን መጥቶ እጅጉን ይዘን ነው ያስገባ ነው። ከኋላ ነው እሱ እዚህ ላይ ተኝቷል፣ ጭንቅላቱን አርቶ ከኋላ ወንበር ላይ መንፈሳዊ አባቴ ከፊት ለፊት አለ። ጉዞ ጀመርን። ያቺ ልጅ ቤት ጥለን ያወጣ ነው፣ ከጎዳና ያነሳችኝ ነው። መኪናው ጉዞ ማድረግ ጀመረ። ልክ ድሬዳዋ ልንገባ ተወሰነ ደንገጎ የሚባል አካባቢ የሚመጣ ከሆነ እዛ ጋር ከመድረሳችን በፊት መኪናው ተበላሸና ጢሻ ውስጥ ቆመ። ሌሊት ነው፣ 8 ሰዓት 9 ሰዓት አካባቢ ነው። ከዛ መኪናውን ለማስነሳት የሌላ መኪና ባትሪ ያስፈልጋል። ሁለት ባትሪ አገናኝተን የምታስነሳውና ባትሪ ያስፈልጋል አሉ። አንድ ባለባጃጅ አገኘን። ሌሊት ባለባጃጁ ላይ ተሳፈረና ከተማ ሄደ መኪና ሊያመጣ። ይሄ መንፈሳዊ አባቴ ማለት ነው። እኔና እሱ ደግሞ ሌሊቱን በቃ እዛች መኪና ውስጥ ቁጭ አለ ጢሻ ውስጥ። እሱ ሌላ መኪና መጥቶ መኪናውን በባትሪ ሊያስነሳው ነው። እና እዛ ቁጭ ብለን ሳለ ለስለስ ባለች ድምጽ ያወራኝ ነበር። እንዳው ልጄ ባክና አደራ ራስህን ቀይረ ካልሆነ በስተቀር ወደዚህ ሰፈር እንዴትም ብለን እንዳትመለስ እባክን ቃል ግባልኝ። በሞት እንኳን መጥተህ መቃብሬ ላይ እንዳትቆም፣ ራስህን እስካለወጥክ ድረስ በሁለት እግር ተመልሰ እንዳመጣ ነው ያለኝ። ተመልሰ ወደዚህ አካባቢ ብዙ ተብያለሁ፣ ብዙ ኔታማ ነው። ወጣ ደረስክ ብሎ የሰፈሩ ሰው ሁላ ሲጠብቅ ድንገት ነው ቀሽ ያልከው። ብዙ ነው ኢንቨስት ያደረግነው በአንተ ላይና እባክህን አለኝ። ቃል ገባሁለት። ያ መንፈሳዊ አባቴ መጣ። መኪናው ሰራ፣ አስነሳን፣ ድሬዳዋ ገባን። ልክ ድሬዳዋ ስንገባ 12 ሰዓት አካባቢ ነው። አስገብተን እንወጣለን ብዬ ነበር ያሰብኩት ነው ሰዎች ሳያዩኝ። እኔም ሰውነቴ ክስት ያለ ነው። ማክስ ለብሻለሁ። ድሮ በጣም ወፍራም ነኝ፣ የዛን ጊዜ ክስት ብያለሁ። ማክስ አርግቻለሁ። ኮሮና ደግነቱ ይሄ ፊቴም ጥጥ ብሏል። ድሮ ማቃቸው የሰፈር ጓደኞቼ ከቤታቸው ወጡ አባቴ ሊቀበሉ። ግዙፍ ናቸው፣ ቁመታቸው ረጅም ነው፣ ሰውነታቸው በጣም ወፍራም ነው። ሲጨብጡኝ ራሱ እንደዚህ ቅፍ ሲያደርጉኝ ወደ ውስጥ ነው ያስገቡኝ። ጥምጥም ነው ያደርጉኝ። ትላልቅ ናቸው፣ ደነገጥኩኝ። እኔ ራሴን ሳይው ደግሞ አፈርኩኝ ከነሱ አንፃር። ከዚህ በፊት ቀን መጣር እየበየደ ማታ ማታ ጥበቃ እየሰራ ቀንና ሌሊት ያለ እንቅልፍ በትጋት ሲሰራ የነበረ አባት አሁን ወደ ቤት ሲገባ ጎረምሶች ተሰብስበው እጅ እግሩ ወገቡን ይዘው ነው ያስገቡት። መራመድ አይችልም፣ መንቀሳቀስ አይችልም። ወደ ግቢያችን ስገባ የእናቴ ሺቲ ቅድድ ያለ ሺቲ ለብሳለች። የለበሰችው ልብስ ተቀዳዷል። እናቴ ጠቁራለች፣ እህቴ ጠቁራለች። ግቢያችን ስንገባ የግቢው ዕቃችን የለም። ያው መበየጃው ምኑ የለም፣ ብረታ ብረቱ ባዶ ነው። ወደ ቤታችን ዘለቄም ስገባ በፊት አቃቸው የነበሩ የቤት ዕቃዎች የሉም። አሁን ገባኝ የተከፈለው ዋጋ። ለካ ያ ሁሉ ነገር ተሸጦ ነበር። ለካ እኔ ስላክ የነበረው ቻይና። ራሴን መቆጣጠር አቃተኝ። እኔ ድሮ ደረጃ ተማሪ ስለሆነ ተኛ አባቴ የነበረችው አልጋ ላይ እዛ ላይ አባቴን አስተኙት። በእንደዚህ በግራው ነው የሚተኛው። ወደ ግድግዳው ፊቱን ዞሮ ተኛ።
በዚህኛው ጎኑ 7 ወራት በአንድ ጎኑ ነው የተኛው። አይቀመጥም። ለሌላ ነገር ለመጸዳዳት ካልሆነ በስተቀር አይነሳም። 7 ወር በዚህ የተኛው ነው። አልጋው ላይ አስተኛሁት። እናቴንም እህቴንም ሳይት በጣም አዘንኩ። እህቴ ከግል ትምህርት ቤት ወጣ የመንግስት ትምህርት ቤት ነው የምትማረው። ግቢያችንም ባዶ ነው። ፋይናሊ አልጋው ላይ ወጣውና አባ በቃ ልሄድ ነው አልኩት። ወደ ደብረ ዘይት ልመለስ ነው። እኔ እዛ እንድቆይ አይፈልግም እሱ፣ እናቴም አትፈልግም፣ እንድታይባቸው አይፈልጉም። በቃ አልቅ ያለው ሰውነቴም አልቋል። ልሄድ ነው አልኩት። እሺ አለኝ። ግን አንድ ነገር ቃል ገባልሃለሁ፣ ከዚህ በኋላ በቀረኝ ዘመን ሁላ ማንም አባት በልጁ ምክንያት ላይ ጎሳቆል፣ ማንም እናት በልጇ ምክንያት እንዳታለቅስ ቃል ገባልሃለሁ፣ እንዳፍ ይሁንልህ አለኝና መረቀኝ። ከአልጋ ላይ ወረድኩኝ። እሱን እዛው ትቼው ወጣሁ ማለት ነው። በስልክ ነው ማገኘው። መጣው፣ ደወልኩኝ። እንዴት ነው አልኳቸው። ደህና ነው ምናምን አሉኝ። ሁለተኛም ቀን ደህና ነው፣ ሶስተኛም ቀን ደህና ነው። አረ እንደውንም እዛ ስላለው ስላንተ እያወራን ነው ባይገርም ምናምን አለ። አረ ያወራ ጀመር። አዎ ያወራ ጀመር። ምን አላችሁ? እንደዚህ ያለን ስለ ቤት ነገረን ምናምን እያሉ በቃ እኔ እዛ በመኖርበት ኑሮ እሱም እንትን እያያዘ ይነግራቸዋል እንደ ጨዋታ እያደረገና 5ኛው ቀን አካባቢ ይመስለኛል ስደውል እናቴ ደክሟል በጣም አለችኝ። ምን ነው ስላት አይናገርም፣ እግሮቹ እጆቹ አይንቀሳቀሱም፣ አይበላም፣ ውሃ በጥጥ እያደረጉ ነው አፉ ላይ ጠብ የሚያደርጉለት፣ በደረቱ አስተኝተውታል። እህቴ ስትገባ እህትን ሲያይ ያለቅሳል እና እህትን ጎረቤት ነው የምናሳድራት፣ ጎረቤት ነው ታናሽቴ የምታድረው የምትኖረው። እሷን ባየ ቁጥር እንባ ይፈሰዋል፣ ግን መናገር አይችልም። ውሃ ጠብ ነው የሚደረግለት። ከዚህ በታች እንዳለ ሰውነቱ አይሰራም። በቃ ትንፋሹ ጫፍ ላይ ነው ያለችውና እንደዛ ሲሉኝ ፊል አረኩኝ። ግን አሁንም እግዚአብሔር እንደሚያድነው ተስፋ አልቆረጥኩም ነበር። እኔ ያነሳኝ ከጎዳና እግዚአብሔር እንደሆነ አምን ነበርና እስቲ ቆይ ያልኩኝ አንድ ቀን ተኝቼ በ6ኛው በ7ኛው ቀን በነጋታው አካባቢ ለሊት 11 ሰዓት ላይ ስልክ ተደወለልኝ። አንዲት ሰላም የምትባለች ደወለችና ሜሎ ዳኙ አለችኝ። አቤት አልኳት። አባት አርፏል አለች። ያኔ ተስፋ ቆረጥኩኝ። ያኔ ፍርሃት የሚባል ነገር በጠቅላላ አብሮኝ ትቶኝ ሄደ። በቃ አንድ በዚህች ምድር ላይ ፈራው የነበረው ነገር ምንድን ነበረ? አባቴን ማጣት ነበረ። አንዳንዴ ልክ ሊወጣል ሲል ወደ ውጭ ታለቅሳለህ። አሁን ይሄንን ታሪክ ሳስታውሰው እንባ ካይኔ ሊፈስ ይችላል። ያኔ እንባ ካይኔ ውስጥ ሊወጣ አልቻለም። እንዴት ብዬ እንደማዝን ራሱ ግራ ገባኝ። ወደ ውስጥ ብቻ እንባ ይፈሳል። እናቴ ደግሞ ለዚህ ለመንፈሳዊ አባቴ ነግራው መንፈሳዊ አባቴ መጣ ሊያረዳኝ። 12 ሰዓት ላይ ግቢውን በር አንኳኳ። ስከፍታ አጠገቤ ቁጭ አለ። ገባ ግቢ ውስጥ። እኔ የምልህ ዳኒ ሲል እቅፍ አደረኩትና አለቀስኩኝ። ያኔም ባካዬ ነው ወጣ። ሰምተሃል እንዴ አለኝ። አዎ አልኩት። ትርጉም አጣብኝ። ያኔ በቃ ማያቸው ነገሮች ያሰብኳቸው ነገሮች በተክላላ ሚኒንግለስ ሆኑብኝ። አለቀስኩኝ። እንደዚህ ቸርች አካባቢ የምናውቃቸው ልጆች ተጠሩ እንዲያጽናኑኝ ወደ ቤት መጡ። 4 ሰዓት አካባቢ እናቴ ደወለች። ከቀኑ 4 ሰዓት ስልኩን አነሳሁት። እንግዲህ በኢትዮጵያ ባህል አንድ ሰው ሲሞት ወዳጅ ዘመዶቹ እስከሚመጡ ይጠበቃል ሊቀበር። ባል፣ ሚስት፣ ወንድም፣ እህት፣ ልጅ ይጠበቃል ለቀብር ይመስለኛል አይደለም? እናቴ ደወለችልኝ። ስልኩን አነሳሁት። አቤትም አልኳት። ያው የሚባለው እንግዲህ ና ለቀብር መድረስ አለብን ነውና ስልኩን ሳነሳው አትመጣም አይደል አለችኝ። ያኔ ደግሞ የበለጠ አመመኝ። አትምጣ እንደማለት ነው። እንደዛም ወደው ጫማውን ቀይሮ ትምህርት ቤት ያስገባኝ። ለሊት በጥበቃነት እየሰራ ሲያስተምረኝ ነበር። አንዴ አይደለም 2 ጊዜም ተባረሬ ተስፋ ሳይቆርጥብኝ ከሀገር ውጪ እንኳን ለኮ አንድ ዘበኛ 80 ሺህ ብር እየከፈለ ልጁን ለማስተማር ያን ያክል ከሬጅ የነበረውን አባት አፈር ውስጥ እንኳን ሲገባ ላየሁትም። ቻውም አላልኩትም። በዛው ተሰነባበትን። በየቀኑ ሰማው የነበረው ድምጽ እስካሁን ድረስ የለም።
ያኔ በስልክ ተደዋውለን እኔ እሱን ሳበረታው እሱ እኔን ሲያበረታኝ የነበረው ድምጽ የለም። ሮጥለትና ሰራለት የነበረው አባቴ የለም። ከዛ ጋር በቃ ማለት ነው። ቀብሩ ላይም አልቆምኩም። እነዛ ልጆች አብረው የነበሩ ሲያጽናኑኝ ቆዩ። ግን ምን ጊዜም ደግሞ መሸሸት ሲል ሁሉም ከዙሪያ ይሄዳል። ልክ መሸሸት ሲል ባጠገቤ የነበሩ ጓደኞቼ በጠቅላላ በሉ መሸ፣ ጅብም ይወጣል እዚህ አካባቢ ያሉ ወደ የቤታቸው ሄዱ። ሌሊቱን እኔና እቺ ልጅ አብረን ቤት ውስጥ እያለቀስን ነጋ። ይነጋጋ አካባቢ አንድ የጀመርነው ስራ ነበር ስትሪንግ አርት። አሁን ተስፋ ቆርጫለሁ። ተስፋ ማድረገው ነገር የለኝም፣ ምፈራውም ነገር የለኝም። አሁን ስትሪንግ አርቱን አነሳውና ክር ጠቀለልኩበት እስከሚነጋ ድረስ። ሌሊቱ አልተኛንም። ልክ ጧት ሲነጋ ያንን ስትሪንግ አርት ሱቅ ይዤ ሄድኩኝ። ጧት ሰዎች መጡኛል ሊጤቁ። እሷ ጥቁር በጥቁር ለብሳ እኔ ስትሪንግ አርቱን ይዤው ሱቅ ሄድን ለመሸጥ። ካዛኑ ላይ ተነሳ። ሱቅ ሄድን። ሱቅ ሸጠን ስንመለስ የሰፈር ሰው በር ላይ ጠብቆናል። እንዴ ሀዘንተኞች አይደላችሁ ለምንድነው የምትወጡት ምናምን ብለው ተቆጡን። ቤት ነው መቀመጥ ያለባችሁ አሉ። ገባን። ቀኑን አሁንም እያጽናኑ አሉ። ልክ እነሱ ሄዱኝ። አሁን ማታም ስራችንን ቀጠልን። ከበፊቱ እንደሆነም ፍጥነታችንን የበለጠ ጨመር ነው። ለምንድን ይሄ ነው የእግዚአብሔር ማጽናናት። ሰው ሲያጽናና ነው የሚለው። እግዚአብሔር ሲያጽናና ኃይልን ነው የሚጨምርልህ፣ ብርታትን ነው የሚሰጥህ። ትክክለኛው ማጽናናት ይሄ ነው። ቀን እነሱ ሲመጡ አብረን እናዝናለን። ሌሊቱን ግን ክሩን እየሰራን ሚስማር እየቀጠቀጠን ነው የምናድረው። ሌሊት ነው እየቀጠቀጠን የምናድረው። ጎረቤት እየተነሳ እንደሆነ ምንድነው ይለናል። አይ ምንም ስራ እየሰራን ነው እንላለን። ሻማ አብርተን እየቀጠቀጠን እሷ ክር እያለበሰች እናራለን። ጠዋት እናስረክባለን። እንደዛ እያለን 3 ቀን 4 ቀን አለፈ። ሀዘን የሚደርሰውም ሰው ቀረ። ኮሮና ነው፣ ትምህርት የለም እንዳልኩክ። አባ ያለኝ ነገር ትዝ አለኝ፣ ልጆችን ብታስጠና የሚለው ነገር። እኔማ ልጆችን ማስጠናት አለብኝ አልኩኝ። ከዚህ በኋላ ከየት መጀመር ፈለኩኝ? ከላይ ቴሌቪዥን ላይ ወጥቶ ከመታየት። ኮሮና ነው፣ ትምህርት በቲቪ ነው። ቴሌቪዥን ላይ ሄጄ አስጠናለሁ አልኩኝ። እንደ ቢዝነስ ፕላን የምትሆን ነገር ጻፍኩኝ በወረቀት ላይ ይዤ። ከስክስ ጫማን የለበስኩት አባቴ ትቶልኝ ሄደው። አንድ ሱሪ ያለችኝ ሸሚዜን ጠቅጥቄ የቤት ጣቢያ መጣሁ። አለችኝ ልጅ ታወጣችና እዚህ እናንተ ጋር ፕሮግራም ለማቅረብ ነበር። ምን አይነት ፕሮግራም? ተማሪዎችን ለማስተማር። ማስተማር ትችላለህ? በጣም ጎበስ፣ በርታ። እና እንዴት ነው ማስተማር የፈለከው? የአየር ሰዓት ገዝተህ ነው አለችኝ። የምን የአየር ሰዓት ነው የምገዛው አልኳት። አይ እንዴት ነው ታዲያ? አይ እናንተ የአየር ሰዓት ስጡኝና ላስጠና። ምን ማለት ነው? እኔ በቃ እንደዚሁ ሰጥተውኝ አስተምር ቢሉ ነው የመሰለኝ። ኧረ በል እንደዚህ የለም አለችኝ። አይ የለም። ተመለስኩኝና ቴሌቪዥን ጣቢያ በጠቅላላ ሄድኩኝ። ኢትዮጵያ ቲቪ ላይ አልቀረኝም። ኧረ ተው። ዞርኩኝ ሁሉም ጋር። ፋናነሽ ምንነሽ እየሄድኩኝ መጠቅ ጀመርኩኝ። ፕሮፖዛል ይዘህ ወረቀት ይዣለሁ። ትምህርት በቴሌቪዥን እየተላለፈ ነው። አልተመረኩም። ዲግሪ የለኝም፣ ግን ማስተማር እችላለሁ። ፍቃዱልኝና ላስተምር። ተማሪው በሚገባ መልኩ ተስፋ ያለው ነገር መስሎኝ ነበር። ተስፋ ያለውም ወደ ቤት ተመለስኩኝ። ሰፈር ውስጥ ኦሮሞኛ ተናጋሪዎች ናቸው ልጆቹ። 1-3 ልጆች አሉ። እነሱን ጠራውና ቤታችን ውስጥ ጣሳ አስቀመጥኩኝና ያቺ ትንሽ ዋይት ቦርድ ላይ ቻይነኛ ማስተማር ጀመርኩ። እነሱን በነጻ ወረድኩኝ ወደ ታች። በቃ እኔ ከላይ ለመጀመር ነበር ግን አልሆነልኝም። ታች ወረድኩኝ። ለምን ቻይነኛ? ምን ላስተምራቸው? ሌላ ህፃናት ናቸው። ቻይነኛ ግን ያው አዲስ ስለሆነ ሰፈሩ ላይ መረር የሰው ይላል። 3 ልጆች ናቸው። በነጻ ጣሳው ላይ ተቀመጡ። ደብተር ከቤት ይዘው ይመጣሉ። EERR ሰን ሰን ስስ ያልኩኝ ቻይነኛ ፊደል ቁጥር ማስቆጠር ጀመርኩኝ። እነሱን እንግሊዘኛ ማስተምራቸው ጀመረ። ከዛ እነሱን እያስተማርኩኝ ደግሞ በተክርስቲያን አካባቢ አንድ ማቀው ልጅ ነበር፣ የ8ኛ ክፍል ተማሪ። እና እሱን እንዴት ነው የሚያስጠናት ሰው አትፈልግም አልኩት። ፈልጋለሁ በነጻ አልኩት። ኧረ በቃ ኧረ 1-2 ጓደኞችም አሉኝ አለ። በቃ 3ታችሁ ዳስጠናችሁ አልኩት። ኧረ አዎ እሺ አለኝ። እዛ ቸርች ውስጥ የነበረውን መንፈሳዊ አባቴን አማከርኩት ትንሽ ክላስ እንዲሰጠኝ እንዳስጠናበት በቀን ለ1 ሰዓት ምናምን ማለት ነው። ግን ዋይት ቦርድ መግዣ የለኝም፣ ትልቅ ዋይት ቦርድ ያስፈልጋል። ከዛ ባለቤቴ ሰው ቤት ነው የምትሰራው እንዳልኩክ። ሰርታ ደሞዝ ተቀብላ ስትመጣ መንገድ ላይ ተገናኘን። እማ አልኳት። ባለቤቴ ማለት እንግዲህ ከጎዳና ያነሳችን ጋር ባለትዳር ቆይተናል። ዋይት ቦርድ ልገዛ ነበር አልኳት። እና ላስተምር። እንዲህ በጣም አሪፍ ነው አለችኝ። በጣም ጥሩ። ስንት ነው የሚከፍል አንድ ተማሪ አለችኝ። በነጻ አልኳት። ህርክ እኔ የሰው ልብስ አጥቤ ያመጣሁትን ገንዘብ አንተ ዋይት ቦርድ ገዝተህ በነጻ ልትጫወትበት? አልሰጥም እያለች። እባክሽን ስጪኝ። አልሰጥም። ስንት ብር ነው የምትፈልገው? 600 ብር። እጇ ላይ የሚቀራ 700 ብር አይሞላም። በቃ እና ግድ የለሽም ስጪኝ፣ እንዳው ስጪኝ እንጂ ከዚህ በኋላ ይህንን ህይወት አንደግመውም
በቃ ትተነው ነው የምንወጣው። ይሄን ህይወት እንዲቀየር አትፈልጊም? ፈልጋለሁ። በቃ ከፈለግሽ አይሰጥም። የሰው አጥር ጋር ቆመን ተጨቃጨቅላለሁ እና መጨረሻ ላይ አለቀሰችላ። ግድ ልጅ ምሽ ወይም ብያት ያው ተወደኝ ስለነበር ብቻ እሺ ብላ ሰጠችኝ 700 ብር። 700 ብር እንጂ ሄድኩኝ። እሷ ወደ ቤት ባዶ እጇን ገባች። አንተ እንጨት ለመግዛት ሄድኩኝ። ዋይት ቦርድ ቦርዱን ገዛው። ቦርዱን ይዤ ተሸክሜ ያመጣው እዛ የሰጠኝ ቤተክርስቲያን ውስጥ መንፈሳዊ አባት የፈቀደልኝ ክላስ ውስጥ አስቀመጥኩኝ። ፓርከር ገዝቻለሁ፣ 2 ፓርከር። ነገ እንዲመጡ ደወልኩ ለልጆቹ። 3 ልጆች በንጋታው መጡ። አስተማርኳቸው ፊዚክስ። ወደዱት። ብለው ጀምረው ብለው ጨረሱ። 2ኛ ቀንም መጡ፣ 3ኛ ቀንም መጡ በነፃ። ኮሮና ነው ትምህርት ተዘግቷል አልኩ እያልኩኝ እየወደዱት መጡ። እና ኢቭን ኢፍ አንዳንዴ ሲቀሩ አለቅሳለሁ። ይቀራሉ አንዳንዴ ልክ ሲቀሩ ወደ ውስጥ ነው፣ ሰፈር ውስጥ ነው። ከሰፈሩ ስፓልት ድረስ ወጣለሁ፣ ቤታቸው ድረስ መጣለሁ ማለት ይችላል። በቃ የት አሉ አይመጡም እንዴ ብዬ በቃ ማስተምርበትን መንገድ ያወዱትም ማለት ነው። እኔ አስተማሪ መሆን አልችልም ማለት ነው። በቃ ምንድነው መሆን የምችለው? እያለቀስኩ ይመጣለሁ። ተመልሼ ስመጣ አገኛቸዋለሁ። የት ነበራችሁ? አይ የሚኒስትሪ ፎርም እኮ ኑና ሙሉ ተብለን ነው ትምህርት ሊከፈት ነው ሲሉኝ እንደ አዲስ ደስ ይለኛል። ሲቀሩም ባምባ ነው የሚለኝ። በነፃ ነው ማስተምራቸው። ፓርከር እንዲሁ ከሱ ከመንፈሳዊ አባቴ ላይ ገንዘብ እየተቀበልኩ ምናምን ነው የምገዛው። ከሩቅ ነው የምመጣው፣ ከገጠር ነው የምመጣው። እንግዲህ ከስክሱ ጫማዬ ተጣሟል። ተረከሱ መለብሰው ጫማ በ6 ወር ነው ባይዘው ጫማው ይጣመመው። ከስክስ ግን የፖሊስ ጫማ ብረት ጫማ ነው። በ6 ወር ተጣሟል። ኪን ነበር መጣው ገዝተን አባቴ ነው ሰጥቶኝ ሄደው። አባቴ ከመሄዱ በፊት እሱ ይዞት መጥቶ ነበርና ይሄ ይሆናል ለክረምት ብሎ አስቀምጦልኝ ነው። እኔ ተመላለስክበት ነው? አዎ በእግር ነው መላለሰው። ልጆቹ ግን ትምህርቱን ወደውታል፣ ኢንስፓየርድ ሆነዋል፣ በጣም ገብቷቸዋል። 8ኛ ክፍል ተማሪ ናቸው። ከዛ ትምህርት ተከፈተ። ወደ ግቢ ወደ ክላስ ግቡ ተባሉ። ያኔ ልክ ወደ ግቢ ሲገቡ የነሱ ፊዚክስ መምህር ወጥቷል። የለም የፊዚክስ መምህራቸው። የፊዚክስ መምህር ጠፍቶ ስለነበር ይሄ ከ3 ልጆች አንዱ ይሄድና ለዳይሬክተሩ አንድ ልጅ ያስጠናን ነበር፣ ጎበዝ ልጅ ነው፣ እሱ ያስተምረን ይለዋል። እሺ ስልክ ቁጥሩን አምጣ ይለዋል። ስልክ ቁጥሬን ሰጠው። ከዛ ጠዋት ላይ ከባለቤቴ ጋር ጋሪ ላይ ቁጭ ብለን ስትሪንግ አርቱንም አልተሆነም፣ ስትሪንግ አርቱን ይዘን ከሸም እያለን ስንመጣ ስልኬ ጮኸ። 11 ቤት ነው። ሳነሳው ሄሎ አቶ እንትና እባላለሁ ከቤተልሔም ትምህርት ቤት ነው አሉኝ። እና መተህ እንድታስተምር ነበር። ለምን ሲጀምሩ መምህር ዳንኤል ብለው ነው የጀመሩት። ጋሪ ላይ ዘለልኩኝ። ኖ ዋን ኮል ሚ ላይክ ዳት። የመጀመሪያ ነው። አልተመረኩም፣ ዲግሪ የለኝም። እስከ 12 ነው የተማርኩት። ዩኒቨርሲቲ ስባረር ነው የጨረስኩት። አስተማሪ ልሆን ነው አልኩኝ። ልቀጠር ነው። መተህ ልታስተምር ትችላለህ ሲሉኝ ኮራ አልኩኝ። ነገ ነው የምመጣው፣ ዛሬ አይመቸኝም አልኩኝ። አንተ ጋሪ ላይ ነህ? ጋሪ ላይ ነኝ። ወረድን ከጋሪ ስትሪንግ አርቱን አድርሰን ተመለስን። ከባለቤቴ ጋር ጨፈርን። እዛች ደሳሳ ጎጆ ቤት ውስጥ በደስታ ዘለለን። ለምን ስትመለሱ? ደስ ብሎን ነው። ምክንያቱም ደሞዝተኛ ያለውና ቋሚ ደሞዝ አለኝ ማለት ሴፍ ነው ሁሉ ነገር። የቤት ኪራይ መንከፍላና የቤት ኪራይ አከራዩ የ2 ወር 3 ወር ይተውልናል እያዘነ መጥቶ ፊታችንን አይቶ አዝኖ ወይ የሆነ ስትሪንግ አርቱን ሰጠዋለን ይዞ ይሄዳል። ሽጥና ስራ በቃ ይሄንን እንካ ምናምን እያልነው በነጋታው ጠዋት ልብሴን ለብሼ ሸሚዜን ጠቅጥቄ ከቻይና የተባረርኩበት ሰርተፊኬት ነው ያለኝ። እሱን ይዤ ያው ግቢ ስገባ JW የሚባል የቪዛ ወረቀት አለ። እሷ ወረቀት አለችኝ። ፔትሮሊየም ኢንጂነሪንግ እንዳጠናው አዲስ አበባ ዩኒቨርሲቲ ኮስት ሼሪንግ ምናምን የሞላውበት ወረቀት አለኝ። ሌላ ምንም ሰርቲፊኬት የለኝም። ማንንም ሰው ሰርቲፊኬት ሰጥቶኝ አያውቅም። ግን ልትሄድ ስትል የቪዛ ወረቀት አለ። አዲስ አበባ ዩኒቨርሲቲ ኮስት ሼሪንግ የሚባል ለምግብ ምናምን የሚሞላ እሱን ያለኝ። እነሱ ምናምን ሰብስቤ አዲስ አበባ ዩኒቨርሲቲ መታወቂያ ያለችኝ እሷን፣ የቻይና መታወቂያ ያለችኝ እሷን አድርግቼ በባይንደር አድርግቼ ልክ እንደ CV ተገዳው ራሱ እኮ አይመጣም ራሱ ልክ ጉዞ ሲጀምር ከነበርንበት ከገጠራሙ አካባቢ ወጥቼ ስፓልቱ ዳር ስደርስ ማስታወቂያ ተለጥፏል ስልክ ጀት ላይና ቤተልሔም ትምህርት ቤት የፊዚክስ መምህር እንፈልጋለን በዲግሪ ተመረቀ 2 ዓመት ስራ ልምድ ያለው ይላል። ከዚህ በፊት እነሱ ለጥፈዋል ለካ እየፈለጉ ነው ሳይ ዲግሪ 2 ዓመት ስራ ልምድ እኔ የለኝም። 2 ዓመት ስራ ልምድ የለኝም፣ በፊዚክስም ዲግሪ የለኝም። ልመለስ አልኩና አይ ብዬ ሄድኩኝ። ግን ባላየሁት ብዬ እንትን አልኩኝ። ኮንፊደንስ መጣው። የሆነ ነገር ኮምፔር እያደረገ ነው ከኔ ጋር። እኔ በእጅ ያለችው ትንሽ የበትርናት ባህር ነው እየጠበቀኝ ያለው ማለት ነው። አሁንም ትንሽ ስፓልቱን ተሻገሬ እንዲሄድኩኝ አሁንም ያንን ማስታወቂያ 2ኛ ጊዜ አነበብኩት። እንዴ መገጣጠም ደግሞ አይ አልኩኝ በቃ አይ ተስፋ ያለኝ አይመስለኝም። ልክ ግቢው በር ላይ ማስታወቂያ ቦርድ ላይ ተለጥፏል። ድጋሚ ትቼው ገባሁ።
ዳይሬክተሩ አገኙኝ። እሺ እንዴት ነህ? ሰላም ነው። አንተ ነህ መምህር ዳንኤል? አዎ እኔ ነኝ። እስኪ ወረቀትን ስጠኝ የተመረክበትን ሲሉ አይ እኔ እኮ አልተመረኩም ብዬ ገና እንዲህ ስል በልበል ተወው በቃ ካልተመረክ አሉኝ። ማስተማር ከባድ ነገር ነው እንዴ? ያክል እኔም እኮ ቢሆን መጽሐፍ አንብቤ ገብቼ እኮ ማስተማር እችላለሁ። ምን አንብበ ያነበብከውን እዚህ ያለ ሰዎች መናገር ነው። ምን የሚከብድ ነገር አለው? እኛ የምንፈልገው የተመረክበት ዲግሪ፣ ስራ ልምድ ባይኖርም እንደው በዚህ በፊዚክስ ካልተመረክ ምንም አይሰራልንም አሉት። እንደዛ እያሉ ምክትል ዳይሬክተሩ ከኋላ መጡና አግኝተናል አንድ አስተማሪ ማስተርስ አለው ምናምን አሏቸው። ሲሏቸው በቃ እንግዲህ ሌላ ጊዜ ስራ ካለ እንደውላለን ሂዳሉኝ። እሺ ብዬ ወጣው፣ ወደ ቤት መጣው። ድጋሚ እነዛን መጽሐፍቶች ከፍቼ ሳነባ መሸው። I didn't give up። ግድ የለም ካልቀጠሩኝ በቃ የራሴን ትምህርት ልከፍት ነው ማለት ነው ብዬ ነው ያሰብኩት። እያስተማርኩኝ እያነበብኩኝ አመሸው። ማታ እንደለመደብኝ እዛች አባቴ የገዛችልኝ ዋይት ቦርድ ላይ እሱ የገዛልኝ ዋይት ቦርድ ላይ እየጻፍኩኝ አደርኩኝ። ጠዋት ድጋሚ የ11 ቤት ቁጥር 12 ሰዓት ተኩል ላይ ተደወለ። መቼም አሁን የደወሉት ድጋሚ ሊያባሩኝ አይደለም እና ሊሉኝ ነው። አሁን ተጨፈረ ድጋሚ ሳታነሳው እንዴ ሳላነሳው ገና በቃ እሳቸውን የደወሉት አልኳት። ለባለቤቴ ማሳዩት መቼም የደወሉት ሊመክሩኝ አይደለም እና ስራ ሊሉኝ ነው ብዬ ዘለልኩኝ። ና እስኪ እንፈልጋለን አሉኝ። ሄድኩኝ። ሊቀጥሩት የነበረው መምህር የተወሰነ ቀን ይቆያል። ከሌላ አካባቢ ነው የመጣው። እሱ እስከሚመጣ ክላስ ውስጥ ማንም ስለሌለ ግባና ቁም ነው ያሉኝ። ዋና መግባት ነው። አስተምር አይደለም ግባና ቁም ነው። ጠብቅ ልጆቹን በቀን 50 ብር ይከፈላል ነው። አረ በነፃ ቆማለሁ አልኳቸው። በፊዚክስ ፒሪየድ ገብቼ ነው ቆማለሁ። ባዶ እንዳይሆን እየገባ ያቸው ነገር እና በቀን 50 ብር። አረ የምን 50 ብር እኔ በነፃ ገብቼ ቆማለሁ አልኳቸው። አይ የትምህርታችን ህግ አይፈቅድም፣ ገብተህ እንከፍልሃለን፣ ልጆቹን ጠብቀው። እሺ አልኳቸው። ዳይሬክተሩ ጋውን ነበር አይተሱ የተንጠለጠለ። ይሄን ጋውን ልበስ ብለው ሰጡኝ። እንዲሁ ቾክና ዳስተር እንደዚሁ ሰጡኝ። እጄ ላይ ይዤ ገባሁ። ባዶ እጄ ነኝ። ወረቀት የለኝ፣ ደብተር የለኝ። ገርም ነው። ቾክና ዳስተር ይዤ ገባሁ። ልክ ክላስ እንደገባሁ ምዕራፍ 0 ብዬ ጻፍኩኝ። ዩኒት 0 ፊዚክስ ምንድን ነው ከሚለው ሐሳብ ጀመርኩኝና ያንን ለተማሪዎቹ አብራራውላቸው። አብዛኛው ተማሪ ግን እንደምታውቀው ፊዚክስ አይወድም። ጓዳ ቤታቸው አሁን ክላሳቸው እንቅስቃሴ በሚያደርጉበት ቦታ ሁላ ያለ ነገር ነው ለካ ትምህርቱ። ያን አንደርስታንድ አላደረጉትምና ከህይወት ጋር ነበር አገናኘው የነበረው። ለምሳሌ በፊዚክስ ኒውተን ሰርድሎ የሚባል አለ፣ ግብርና አጸፋ ግብር የሚባል። ይሄንን ወንበር በ10 ኒውተን ከመታው በ10 ኒውተን ነው የሚመታ። ይሄ ወንበር እንዳያሳምም ቀስ ብለህ መታው ነው የሚለው። እና እዛ ፕሪንሲፕል ላይ ምን ያስቀምጣል? የሰው ልጅ ወደፊት ለመራመድ ኃይል ወደ ኋላ ነው የሚያወጣው። ተፈጥሮ ናት ወደፊት የምትገፋው። ወደፊት ልራመድ ብለህ ወደፊት ኃይል ብታወጣ ትደፋለህ፣ አትራመድም። ምናልባት አሁን እንደው ሙቪ ያረክ ራሱ ካየው እንዲህ ስትል ኃይል ወደ ኋላ ታወጣለህ። ወደ ኋላ ኃይል ወደ ኋላ ስታወጣ ተፈጥሮ ናት ወደፊት። እሺ እስኪ ወደፊት ተራመደውና ኦኬ ያዘው። ያኛው እግር ወዴት ነው እየተራመደ ያለው? ወዴት ነው ኃይል የሚያወጣው? መሬቱን ወዴት ነው የምትገፋው? ወደ ታች እየገፋው ነው። ወደ ኋላ ነው የምትገፋው። አሁን እግርን አንሳው ብልክ እስኪ አንሳው ብለህ አሁን ያኛውን እግርን አንሳው። በቃ ኃይል ወደ ኋላ ነው ያወጣው። መሬቱን ወደ ኋላ ነው የገፋው። ኃይል ወደ ኋላ ስታወጣ ተፈጥሮ በራሷ ደግሞ ወደፊት ትገፋለች። ወደ ኋላ ተራመድ ብንል ነው። እስኪ ወደ ኋላ ተራመድ። ያዘው። ይሄኛው እግር ወዴት ነው መሬቱን እየገፋ ያለው? ወደፊት ነው። ስለዚህ ወደፊት ስትገፋው ተፈጥሮ በራሷ ወዴት ትገፋለች? ወደ ተቃራኒ ይገፋል። አዎ ምናልባት ይሄንን ነገር አሁን ጨረቃ ላይ ብናደርገው ኖሮ ኃይል ወደ ኋላ ስታወጣ ወደፊት የሚገፋ ሌላ ኃይል አይኖርም ነበር ማለት ነው። ምድር ላይ ግን ፈጣሪ የስበት ኃይልን ፍሪክሽን አስቀምጧል። እና ብዙ ጊዜ በህይወታችን ወደ ኋላ የሚጎትቱን ነገሮች በጠቅላላ ሊያስፈነጥሩን ነው። ወደ ኋላ የሚጎትት ፍሪክሽን የሚባለው ፍሪክሽን ምንጊዜም ወደ ኋላ ነው የሚጎትተው። ወደ ኋላ የሚጎትት ኃይል ባይኖር ኖሮ የሰው ልጅ ወደፊት አይራመድም። ያንን ነገር አንደርስታንድ ሲያደርጉት ደስ አላቸው። የመጀመሪያው ቀን አለቀች። ሁለተኛ ቀንም ገባው። 4 ክላስ ነው። 9ኛ 8ኛ ABCD ነው። 4ቱንም ክላስ አስተማርኩ። ሁለተኛም ቀን አስተማርኩ። ምዕራፍ 0ን ጨርሼ በአንድ ቀን ሁለተኛው ቀን ምዕራፍ 1 ብዬ ጀመርኩኝ እና ድምጼ በጣም ነው የሚጮህ። እዚህ እያስተማርኩ እዛ ክላስ ይሰማል። ዳይሬክተሩም ይሰማሉ። ልጅ እያስተማረ ነው እንዴ? ማን ነው አስተምር ያለው? ከዛ በሶስተኛው ቀን ምክትል ዳይሬክተሩ መጡና አይ በቃ ያው ሌላው መምህር መጥቷል እንግዲህ እኔ ሊያስወጡ ነው፣ ግን ከተማሪዎቹ ኮሜንት ሊሰበስቡ ፈለጉ። ክላስ ገቡና እኔ እዛኛው ክላስ ነኝ፣ እሳቸው እዚህ ክላስ ናቸው። እኔ ስወጣ ነው ከኔ ንግር ተከትለው የገቡትና እንዴት ነው ልጆች ፊዚክስ መምህራችሁ እንግዲህ መጥቷል፣ ይሄኛው ፊዚክስ መምህራችሁ እንዴት ነበር ሲሉ ዋው ብለው ተማሪው አጨበጨበ። አሃ አሉ።
ከዛኛው ክላስ ወጥቼ እዛ ስገባ እኔ ጭብጨባው ይሰማኛል። ተማሪ እየተሸለመ ነው የመሰለኝ። እኔ እዛኛው ክላስ አሁንም ተመልሼ ስገባ ቀጣይ ክላስ 4 ክላስ ነው ኤቢሲዲ ነው። ከወጥቼ ቢ ስገባ ኤ ይገባሉ። ከቢ ወጥቼ ሲ ስገባ ቢ እየገቡ ኮመንት ሲጠይቁ ተማሪ እንዳለ ደስተኛ ነው። ፊዚክስ በዚህ መልኩ ተረድተነው አናውቅም፣ በዚህ መልኩ ገብቶን አናውቅም ነው የተማሪው ሀሳብ እንዳለ። ስወጣ ጠሩኝና ለካ ማስተማር ጥበብና ጸጋ ይፈልጋል። እኔ ደብተር ተገልጦ እንደሚነበብ ነው ማቀው። ለካ እንዲህ ነው ማስተማር። እባክህ ፈቃደኛ ኮንክ በፔሪድ 50 ብር እንከፍላለን እኛ ጋር አስተምራለሁ። ብራቮ! የሚገርም ነው። በአንድ ወር ውስጥ 100 ክላስ ነው ያለኝ። 100 ፔሪድ ነው የምገባው። 50 በመቶ 5000 ብር የወር ደመወዝተኛ። አይ ወስ ሶ አሜዝድ። ቤት ገብቼ ለባለቤቴ ስነግራት አለች። ገና የወሩን ደመወዝ ሳንቀበል ከሰው ላይ ተበድረን ከዛ ቤት ወጣን። 2 ፍራሽ፣ ብረት ድስት አባቴ ገዛልኝን ቡታጋስ ይዘን የትገባን ስቶቭም ነበረቻት እሷ ይድሮ የነገርኩ እሷን ስቶቭ ይዘን ከተማ መሀል ቤት ተከራየን በ1500 ብር። ስንገባ አከራዩን ማየችንና አይ እነዚህ ልጆች እንደው ለእናቷ ደውላ ነው የምትናገረው፣ ከዛ በኋላ ነው የምታጫውተን። አይ እንደዚህ ነው ያሁኑን ይከፍላሉ እንጂ ቀጣይ የሚከፍሉሽ አይመስለኝም ትላታለች። ለምን ስንመጣ ይዘን የመጣ ነው ዕቃ 2 ፍራሽ ቡታጋስና ብረት ድስት ነው። ሌላ ዕቃ አላችሁ? የለንም። እንደዚህ መሬቱ ሲሚንቶ ነው። እዚህ ላይ ነው የምታኙት? እዚህ ላይ ነው የምታኘው። አረ ተው ሙሸማ ሰጠችን፣ ምንጣፍ ቆርጣ ሰጠች። ልጅ በጣም እጅግ በጣም የሚገርሙ ሰዎች ናቸው። ባይገርም ትልቅ ኢምፓክት ነው ያላቸው በህይወቴ ላይና እዛ ቤት ገባን። ቤቱ ሰፊ ነው። እዛ ጥግ ነው የምንተኛው። ባዶ ነው ቤቱ። ከዛ አንተ ፊዚክስ እያጠናህ ትጮህበታለህ። ወሩ አለቀ። ደሞዝ ሲሰጥ ተቆራርጦ 3000 ምናምን ብር ደረሰኝ። አላመንኩም። እንዴ እኔ እኮ 5000 ብር ነው ብዬ ነው አምኜ ወጣሁት ከዛ ከገጠር። ከዛ ድጋሚ አልኩኝ፣ ከፋኝ። ግን ማስተማሩን በጣም ወድጄው ስለነበረ ልጆቹ ሚኒስትሪ ተፈተነው ሁሉም ሃይስት ማርክ አመጡ በፊዚክስ። 100 ያመጡ ልጆች እንደሆነም ስፍር ቁጥር የላቸውም። ሚኒስትሪ ፈተና ነው ነገር እና ዊዚን 30 ሚኒት ነው የጨረሱት። በ30 ደቂቃ ነው የጨረሱት። እስካሁን ድረስ ዳይሬክተሩ ያነሱታል እስከዛሬ። እንዳው አንተ ያስተማርካቸው ልጆች ይላሉ። አንድ ወር ነው ያስተማርኳቸው እነዛ ልጆችና ትምህርት ቤቱ ጠራኝ፣ አመሰገነኝ። ቀጠልኩኝ። 8 ነበር ማስተምረው፣ አሁን 9ኛ ክፍል ማስተምራለሁ። ቀጠልኩኝ እያለ 9 አስተማርኩኝ። ከዛ ደግሞ አይ ብላ 11ኛ ክፍል ማስተምራለሁ። 9ኛና 11ኛ ክፍል ይዤ ማስተማር ጀመርኩኝ። ደሞዜ እያደገ መጣ። እንዳው ደሞዜ ያደገበትን መንገድ እዚሁ ጋር ጠቆም ማልክቼ ይለፍ ፌስቲቫል ምን ሆነ መሰለህ እንግዲህ 3000 ምናምን ብር ነው የሚከፈለኝ። የቤት ኪራይ እንከፍላለን፣ ከዛ ይበላል። ባለቤት ስራ ቆመች ወይ እየሰራች አይደለም እሷ አረፍ ብላለች። በጣም ተጎድታለች በጣም እና ከለታት በአንድ ቀን አስተምሬ መጥቼ ምሳ በልቼ ልመለስ ነው። ምሳ ቋጥሬ ይዤ አልሄድም። ያው እንዲህ ውፍር ያለ ሽሮ ነው የምትሰራልኝ እና አንድ ቀን ይዤ ስከፍተው አስተማሪው እንዳለ ስቆ በግድ እያኘኩ ነው የሚዋጥልህ። ያው ሽሮ ደግሞ በባህሪው ድርቅ ይላል ሲውልና ያ ስለሆነ በጣም ስለሚያሳፍረኝ ይዤ አልሄድም። ምሳ ቤት መጥቼ በልቼ ነው መለሰውና ቤት ቁጭ እየበላው ደሞዝ ገባ። ስልካችን ላይ ቴክስት ገባና ስልክ የሌለውን ቴክስት ልክ ሳነበው 9400 ብር ይላል። አላመንም። ከቤቴሌን ትምህርት ቤት ደሞዝ ይላል። ደነገጥን። ሳታቆም ተጨምሮ አላወኩም። 3000 ምናምን ብር ነው እኮ ደሞዜ፣ አሁን 9400 ደነገጥን። ከዛ አይ አልኳት፣ በስተት ነው የገባው አልኳትና ይኸውልህ የሰው ልጅ መጥፎነቱ አሁን ሄደን ገንዘቡን እናውጣው አልኳት። ሳያወጡት ወይ ያ በስተት ነው የገባው፣ ቶሎ ብለን እናውጣው። ሄደንና 9400 ብር ሙሉን አወጣ ነው። እሺ እንዴ ነገ ቢጠይቁስ? ነገ እንዳይጠይቁኝ አልኳት። እቃ ወዲያውኑ ገዛዛንበት። የዛኑ ቀን አንድ ድሮ ማቃት ሴትዮ ነበረችና ቴሌቪዥን ሸጣለሁ ስትል ሰምቻለሁ። ይሄ ቦርጫሙ ቴሌቪዥን 1000 ብር ነው ሸጣለሁ ያለችው። ሄድኩኝ እሷ ጋር አስቺኝ በባጃጅ መጣው ቴሌቪዥን ገዛው። ከአመታት በኋላ ነው 1000 ብር እየተወቀልክ ነው። 11 ሰዓት እያለ ነው ሱቅ ይዘጋል፣ እየመሸ ነው። በባጃጅ ሄድኩኝ ገበያ ዲሽ ገዛው። ወደ ቤት ይዤ መጣሁ። ዲሹ ምናምን ልክ ይዤ ስመጣ 12 ሰዓት ከምናምን ነው፣ ኦልሞስት 1 ሰዓት ነው፣ ጨልሟል። ዲሹ መገጠም አለበት አልኩኝ። በባትሪ ስልክ እንጨት ላይ ዲሽ እንገጥማለን የሚል አይችልም ሞተው ስልክ እንጨት ላይ ዲሽ እንገጥማለን የሚል በባትሪ ፈልጌ ደወልኩኝ። ይሄ ዲሽ ሰራል? አዎ ሰራል። የት አካባቢ ነው? እዚህ አካባቢ። እና መምጣት ይመቻል? አንዴ ጠዋት እመጣልሻለሁ አለኝ። አይ አሁን ነው መምጣት ያለበት። ኧረ ቶ አትምጣ፣ አይነገልኝ፣ ሌላ ቦታ ድገም። አሁኑኑ ማታውኑ ዲሹ መገጠም አለበት ነው። ለምንድን ነው ጓጉቻለሁ። የምሬን ነው ኮምፕሊፍንሲ ቴሌቪዥን አይተን አናውቅም። ሰው ቤት ቴሌቪዥን ስናይ ምናልባት አንዳንዴ እቃ ስትሪንግ ጋር ለማስረከብ ይለን ስንመለስ ግሮሰሪ ውስጥ ምናምን ቴሌቪዥን ተከፍቶ
ቆመን ረጅም ሰዓት የቀረንበት ጊዜ አለ እና ካልተገጠመ አለን አይገጠምም ጠዋት አሉን እሺ አለን አበራ ነው እግዚአብሔር ይህንን ታሪክ ያውቃል እሺ የሚለውን ድምፅ እያየን አመሸን ራት በላን ከፍተ ነው እውነቴን ነው የምልህ ባለቤቴ ትሄዳለች ትነካዋለች ድምፅ መስጫውን ትመለስ እኔ ሄዳለሁ እነካዋለሁ አጠፋ ነው እና ተኛን ለሊት ተነሳች እሷ ድጋሚ አበራችው